የእግዚአብሔር ቀን ስትመጣ ወገኖቼ ነገራችን ሊከለከል አይችልም። በረከታችን ሊያዝ አይችልም። እግዚአብሔር ያሰበው ያቀደው ነገር በህይወታችን ይፈጸማል። ኢየሱስ ጌታ ነው። ወገኖች እቺ ሴት ተስፋ የቆረጠችበት የዘጋጅበት ፋይል ቢኖርም እግዚአብሔር ግን በጊዜው የሷን ታሪክና የሷን ህይወት ሊለውጥ ስለመጣ ያ ተስፋ የቆረጠችበት ጨርሳ አይሆንም ብላ የዘጋጁን ፋይል እግዚአብሔር ሊያንቀሳቅስ ወደ ህይወቷ መጣ። ክብር ለእግዚአብሔር ይሁን። ደምድማ የጨረሰችውን ነገር እግዚአብሔር ሊያስቀጥል ወደ ህይወቷ እንደመጣ በዚህ ክፍል ላይ እናያለን። ወገኖች ዛሬ እንደ እግዚአብሔር ሰው ልባርካችሁ። አይሆንም ብላችሁ ደምድማችሁ የዘጋችሁ ፋይል ካለ በጌታ በኢየሱስ ክርስቶስ ስም ይንቀሳቀስ። አይሆንም ብላችሁ በቃ የኔ ነገር እንዲና እንዲያ ነው ብላችሁ ዘግታችሁ የያዛችሁት ፋይል ካለ በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን መልእክት ለምትሰሙኝ ሰዎች በጌታ በኢየሱስ ክርስቶስ ስም የተዘጋው ፋይላችሁ እንዲንቀሳቀስ እኔ ጸልያለሁ። እግዚአብሔር ይችላል ወገኖች። የእግዚአብሔር ቀን የእግዚአብሔር ሰዓት ስትመጣ ተአምራትን የምታደርግ ናት። ኢየሱስ ጌታ። አይሆንም ተብሎ በተደመደመው ነገር ላይ እግዚአብሔር መልካምን ነገር ማድረግ የሚችል አምላክ እንደሆነ ከዚህ ክፍል ማየት እንችላለን። ወገኖቼ እቺ ሴት የምትገርምና ቅድም እንዳልኳችሁ ለተጠየቀችው ጥያቄ ምላሽን ነው የምትሰጠው። ነገር ግን እንዲና እንዲያ ብትልም ተስፋ የቆረጠችበት ነገር ቢኖርም በቃ አይሆንም ብላ የደመደመችው ነገር ቢኖርም ነገር ግን እቺ ሴት የምትታሰብበት ጊዜ ወይም ደግሞ እሷን እግዚአብሔር የሚጎበኝበት ጊዜ እንደደረሰ በዚህ ክፍል ላይ እናያለን። ለዚህ ነው ኤልሳ ምን አለው? ለጊያዝ ጠራውና ምን ይደረግላት ሲል ጠየቀው። ታውቃላችሁ እሷ መናገር አልቻለችም። የእግዚአብሔር ጊዜ ነው። እሷ መጎብኘት አለባት። የእግዚአብሔር ቀን ለእሷ መጥቷል። እግዚአብሔር እሷን ታሪኳን ነገሯን የሚለውጥበት ጊዜ መጥቷል። ስለዚህ ምን ይሏል? ለጊያዝ ሄድና ምን ይደረግላት አለው። ኢየሱስ ጌታ ምን አለ? ልጅ የላትም ባሏም ሽማግሌ ነው አለ። ክብር ለእግዚአብሔር። አያችሁ አይቻልም አይሆንም ተብሎ የተደመደመ ድምዳሜ እንደሆነ በዚህ ክፍል ላይ እናያለን። ማለት ልጅ የላትም ግን መውለድ የምትችልበት ደረጃ አይደለም። ባሏም ምን ብሏል? ሸምግሏል እያለ ሲናገር እናያለን። ነገር ግን ወገኖች ቁጥር 16 ላይ ሲናገር ለዚህ ሴት ያላሰበችው በረከት ወደ ህይወቷ እንደመጣ እንመለከታለን። እርሱም ይላታል በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እሷም አይደለም ጌታዬ የእግዚአብሔር ሰው ባሪያን አትዋሻት እለምንሃለሁ አለችው። ማይሆን ነገር ነው እየተናገርክ ያለው ኤልሳዕ ነው የምትለው። ስለዚህ ምን አትበል? ባሪያን ምን አትበል? አትዋሻት። ይሄ በረከት በጣም ከባድ ነው፣ የሚሆን ነገር አይደለም ወገኖቼ። በእግዚአብሔር ዓይን ሁሉ ቀላል ነው። ክብር ለእግዚአብሔር ይሁን።